እንደየታየሻት ሀገራችሁ ሁሉ በጣም ታምራለች። ማሻአላ ነች። በጣም ውብ ነች። ደስ ትላለች። የሰላም የፍቅር ተምሳሌት የሆነች ሀገር ነች። ግን አንድ ቲክታከር አላየሁም። እዛሁኝ የማየው ብዙ ነው። ፊልተር እያስተላለፈን ይሆን ወላሂ መድሪ ይሻት። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? በጣም ደህና ነኝ። ትናንትና የጥርስ ዶክተሮች ፖስት ያላችሁ ነበር። አለአይን ያላችሁ አለአይን ውስጥ ያለ ምክንያቱም ቦታው አለአይን ስለሆነ አለአይን ጆሙን ኬጅ ነው። አንድ ጥርስ ለማስተከል 385 ድርሃም ነው። ለማሳጠብ ደግሞ 90 ድርሃም፣ ለማንጣት 250 ድርሃም፣ ብሬስ ከላይ ብቻ 600 ድርሃም፣ ከላይም ከታችም ከሆነ ደግሞ 800 ድርሃም ማለት ነው። ሌላ ምንድን ነው የጠየቃችሁ? ምንም ማለት ቃይ ሊባል የሚቻል ነገር አንድ ጥቀሽ። ህይወት፣ ሁሉም ህይወት ህይወት ህይወት። ሞት መጥቶ እኮ ህይወት በቅቷችኋል ተብለው ቢያዙ ተሳስቼ ነው ቪዲዮውን የሰራሁት። ኧረ ገና ብዙ ይቀረኛል። ገና እንዲፍሬ ምን አሻይ ብዬ ምን እንደምን ይበቃኛል። ህይወት ድህነት ነው ይበቃኝ። ገና ብዙ መኖር ፈልጋለሁ። ገና አታምነኝም እኮ ፍራት። አንቺን እኮ ነው ፍቅር ይዞኛል። ፍቅር የምልሽን ትሰሚኛለሽ? ፍቅር ይዞኛል እያልኩ ሀዩ ለምትባል የሰው መጨረሻ አድርሱልኝ። 35 ኪሎ ነው እያለ ስሜን ታጠፋለች። ይኸው እኔ 62 ኪሎ ነኝ። ይቺ እኔ ማላቀው ያማናቀው ማለት ሌላ ያሲናል ሙሉ እናት አሁን ሙሉን ከነፊት ተቀረጽ። ለምን እዚህ ላይ ግር ወፈረ? ከየመቶ ነው ይሄ ቪዲዮ አጭፋ ልጆች ያኒ ማኛ እኛን ከጎንነን ተባብረን ሙስሊምን ከኢትዮጵያ እናጠፋለን። መጀመሪያ እንደ ውሻ ጎዳና ለጎዳና ተመጩ ሙስሊም ቸርች መጸለያ ያሱ። እናንተ እኮ ኢትዮጵያ እውቅና የላችሁ። የምትታወቀው ኢትዮጵያ ሁለት እምነት ብቻ ነው፣ ሙስሊም ክርስቲያን። እዛም ጥልቅ እዛም ጥልቅ እንዲርጎዝ በማንም ይወዳችሁ የለም። ምክንያቱም እናንተ የሆናችሁ ሸይጣን ናቸው፣ የተላካችሁ ሸይጣን። አብይ ሲገባ ገብታችኋል። አብይ አሁን 2 ዓመት ቀርቷታል። ትገረፉና ይሄንን 5 ዓመት እምነት ከየት እንዳመጣችሁት አናውቅም። ትመልሳላችሁ። አለዛ ስርዓት ይዘህ ትኖራለህ። አንተ መናጢ እግረ ደረቅ ናችሁ እናንተ። ለሀገሪቱ ምድሪቱ አልተቀበላችሁ። ደግሞ እናንተ አጥፊ ሆናችሁ ከኋላ የመጣ ይናወጣ ኢትዮጵያ። ወይኔ ያጠቋቁር፣ ወይኔ ፊልተር። ኧረ እንግዲህ ሀገር አልገባም። ምን አገባኝ ታዲያ? ምን አገባኝ? ሰው ሸብተሽ ብትቀመጭ የኔ መቅላት የኔ መጥቁር አንቺ ህይወት ጋር ምን ያገናኘዋል? ኧረ እናንተው ተውን። ማን እንደ ሀገሬ ወረበልን ኪሎ እንኳ የጨመርኩት ሀገሬ ገብቼ ነው ልጅ። ኧረ ማን እንደ ሀገሬ ወዜ እንኳ መለስ ያለው እዚሁ ነው። እኔ ራሴን አውቃለሁ። ወይ አሁንም ደግሞ አለው ሴት ልጅ ከፊቷ ይልቅ እግሯና ተረከሷ ማማር አለበት። ጉድ ኢና ሊላሂ ምነወረው እንደሚ ቴሌቪዥን ጣቢያ ላይ ይህንን ይዘው ወጣ። ኢንተርቪው ላይ በረቢ ሌላ ጠፋ። በሽታ ነው የበሽታ እኔ እንደዚህ መሆኑ መቻው አራስ ልጅ ነው ጥሩ። የአንዳንድ ሸቃሎች ልብ እኮ ወረበልን ተራራ ነው። እንጦጦ ፓርክን ያህላል። ማሻአላ ተባረከ። ከአረብ ሀገር 4 ሻንጣ 3 ሻንጣ ተሸክማ ሂዲያ ቤተሰብ ሰርፕራይዝ ሳዳለ ሳዲው ሰርፕራይዝ ልታይ። ምነው አንቺ ኩበት ለቀማ ነው እንዲሄርሽው? የአዲስ አበባ ሌባ ሰርፕራይዝ አረጋታ። የሀገሩ ተወላጅ የአዲስ አበባ ተወላጅ እኮ እንደዚህ ያደርግ። መውጫና መግቢያውን ሳታውቂ አንቺ ብሎ ሰርፕራይዝ አድራጊ። ወዴት ታክሲ የሚያሳጣቂ? ወደዚህ ስትመጪ ዜብራ ሰው ይዞ አሳልፎሽ ሰርፕራይዝ። አርፈሽ ተቀመጭ። አንድ ወንድምሽ ደውለሽ ቤተሰብ እንዲያን ነገር ተቀበለኝ አለ። እህቶ ይተግን እንዶቶ በረብተው ያው ነበር ያለፈ የዘንድሮም ገባ። እኔ ሳልችለው ፈጣሪ መላምጣ። ካንተ መቷን ነው ወይስ ከኔ ማነስ? ያልተገናኘ ነው እስከ ዛሬ ድረስ። ዱባይ ላይ የመንጃ ፍቃድ ዛሬ ውሃብያ በደመ ነፍስ የሚሄድ የሚናገረውን የማያውቅ ምን ላይ ተቀምጦ ወግጂ ምን ትመስላለች? እቺ ደግሞ በረቢ ድስታፍ መጀመሪያ ውሃብይ ምጥሲ ከማለት መፋቲያን ቅሪ ቢሉሽ አፈሽን ስከፍሽ የምትቆይንሽ። እኔ እኮ በጣም ግራ ይገባኛል። አለማወቅ ኃጢአት አይደለም፣ ግን እንደኛ አርፋችሁ ተቀመጡ። በረቢ አትጥገቧት። መጀመሪያ አንቺ ተማሪ እዚህ ጋር 44 ጥርስሽን ከነመንጋጋሽ እየከፈሽ መተሽ ፈተዋ እንዲሰጭ የፈቀደልሽ የትኛው ሐዲስ ነው? የትኛው ቁርአን ነው? መጀመሪያ
ተማሪ አለዛ አርፈሽ ተቀመጭ። ይረገኝ አስተማሪው በዛ ጠገቡ ረቢ ጠገቡ። ዛሬ አሰላሙ አለይኩም ያጀማ እንዴት ናችሁ? በጣም ደህና ነኝ። ዛሬ ደግሞ ሌላ ገዝቼ መጥቻለሁ። ይህ በጣም ያምራል። በተለይ እዚህ ጋር ሽንጥ እንደዚህ እንደኔ ያላቸው ቁመት ያላቸው በጣም አሪፍ ነው። ወላሂ 4 ሰው ይከታል። አምሮኝ ነው ወላሂ። ዱባይ አልአይን ያላቸው ብዙ ደግሞ ርካሽ ነው። 65 ድርሃም ነው። አሪፍ። ዝም ብዬ ቁጭ ብዬ ሳስበው ከ3ቱ ብሔር አንዱ ጉራጌ ቢሆን ኢትዮጵያ ዱባይ የምትሆን ይመስለኛል። እናንተ ይቺ ሀዩ የምትባል ንስ ነፈር ተንከሲስ የሆነ ሴትዮ ማሰራኝ የላትም። ጃኩ የሚባላት ሰማችሁት? ያጀማ ሰማችሁት? እኔ ምን አልኩኝ ታዲያ? ምን አልኩኝ? አመር በዱቄት ትስቃለች አሉ። የሰው ግማሽ ደግሞ ንስ ነፈር አላለም። ቢልቃጣቋ እኔ በቪዲዮ ግባ አላልኩ። እኔ ግራ የሚገባኝ አንዳንድ ሰዎች ማለት ነው ቤትም ሲጠርጉም የሆነች የምታሳዝን ክላሲፊካል ያደረጉና ይለቋታል። ልብስም ሲተኩሱ የሆነች የምታሳዝን ክላሲፊካል ያደረጉና ይለቋታል። አታካብዱ አቦ እና በነጻ ታዲያ 40-50 ሺህ ሊከፈልሽ ነው የፈለግሽው? ወረበልን ምነው ሀገር እጃችን እስከሚቆረጥ አይደል የአራም የምናረመው ነዶ የምንሸከመው ከአህያ ጋር እኩል ምኑ ድግስ ሆነና ያደግነው አላችሁ። ትናንትና ከሴቱ የጋር ሱቅ ሂጄ ነበረ እና አረቦች እንዳለ ተሰብስበው ይጠቋቆሙብኛል። ሴትዮዋን ምን እያሉኝ ነው ብዬ ምናምን ስጠይቃት በአቋምሽ ተገርመው ነው አድሎሻል እኮ አለችኝ እና ለሞዴሊስትነት ለራሱ እንደምፈለግ ምናምን ነገረችኝ። ደግሞ አይ ከሀገር ያልወጣም አልኳት። አማራ ላይ የተከፈተውን የዘር ማጥፋትና የጅምላ ጭፍጨፋ አጥብቄ እቃወማለሁ። አማራ ለዓመታት እየታረደ ችሎ የቆየ ማህበረሰብ ነው። አሁን ላይ ግን በዚህ መልኩ በድሮን እየተጨፈጨፈ የሚችልበት ትዕግስት የለውም። በማንነቴና